ስልክ አንስተው በስነ ስርዓት የሚያወሯችሁ እንኳን ኪሳችሁ ውስጥ የሆነ ነገር ሲኖር ነው። አሁን ላይ ሰዎች እኛን የሚመዝኑን ባለን ስብዕና፣ ካለን እውቀት፣ ካለን የአስተሳሰብ ደረጃ ሳይሆን በስማችን ባለው ንብረት ልክ፣ በባንካችን ባለው ገንዘብ ልክ፣ እንዲሁም ደግሞ በኪሳችን ባለው የኛ በሆነ ነገር በንብረት ልክ ነው እንጂ እኛ ስለምናስፈልጋቸው ሳይሆን የሆነ ነገር በስማችን እንዳለ ጀርባችንን አጥንተው ነው እኛን የሚቀርቡንና ለምን ቤተሰብ አይሆንም? ወንድሜ፣ እህቴ፣ የቅርብ ቤት ማንም ሊሆን ይችላል። ከሌለህ የለህም ነው፣ ከሌለሽ የለሽም። እህትነትሽ ዋጋ የሚኖረው ይዘሽ ስትገኝ ነው። ወንድምነትህ ዋጋ የሚኖረው ይዘህ ስትገኝ ነው። ጓደኝነትህ ዋጋ የሚኖረው ይዘህ ስትገኝ ነው። ሰዎች አንተን ለመርዳት ፊውቸርህን ያያሉ። ያ ካልሆነ ግን ማንም አንተን ለመርዳት ዝግጁ አይደለም። ኢቨን ትንሽ ነገር ሊሆን ይችላል፣ ለዛ ሰው እጅግ በጣም ቀላል ነገር ሊሆን ይችላል። ነገር ግን አንተ ይዘህ ካልተገኘ ማንም ሰው ለአንተ ብሎ አንድ እርምጃ አይራመድልም። ስልክ አንስተው በስነስርዓት የሚያወሯችሁ እንኳን ኪሳችሁ ውስጥ የሆነ ነገር ሲኖር ነው። ከእናንተ የሆነ ነገር እንደሚያገኝ እርግጠኛ ሲሆን ነው ሰው እናንተን ለመርዳት ዝግጁ የሚሆነው። እና ደስ በተቻላችሁ መጠን አወዳደቃችሁን አሳምሩ። ቤተሰብ አለኝ፣ ስለዚህ ችግር ቢመጣብኝ ቤተሰቤ ላይ ወድቃለሁ። የምመካበት ወንድም አለኝ፣ የምመካባት እህት አለችኝ። በአሁኑ ሰዓት አይሰራም። የምትመኩት ከእግዚአብሔር ውጭ ጤና ይስጣችሁና ሰርታችሁ በምታገኙት ነገር ነው። የእውነት ዘመኑ እጅግ በጣም ከፍቷል። በጣም ከባድ ጊዜ ላይ ነው ያለነው። በተለይ ወጣቶች ሳትደርሱበት ይህን ነገር ላትረዱት ትችላላችሁ። አሁን ላይ ምናልባት በቤተሰባችሁ ወይ በጓደኞቻችሁ ወይ በዘንበዲ ሙሉ ተስፋ ሊኖራችሁ ይችላል። ብታመም እከሌ ያስታምመኛል፣ ባጣ እከሌ ይረዳኛል ልትሉ ትችላላችሁ። ነገር ግን የሆነ ችግር ደርሶባችሁ የዛኔ ማንም ሰው ካጠገባችሁ ሊኖር እንደማይችል የምትረዱት፣ ከሌለህ ማንም ሰው እንደማይረዳህ የምትረዳው ችግር ሲደርስብህ ነው። መንገድ ላይ እንኳን በስነ ስርዓት ሰው አለባበሳችሁን አይቶ ነው የሚያናገራችሁ። የሆነን የታክሲ ረዳት መንገድ ጠፍቷችሁ ብትጠይቁት አለባበሳችሁ ካማረ፣ የያዛችሁት ስልክ ደህና ከሆነ ነው በስነ ስርዓት የሚያናገራችሁ ማለት ነው። ጎስቆል ያለ ሰው እንኳን አይደለም ሰው ውሻ እንኳን ይዳፈራል አይደለም ይባላል። ስለዚህ በሰው ላይ እርግጠኛ አትሁኑ። በተለይ ስደት ላይ ያላችሁ እህቶቼ ሀገር ስትገቡ ለብዙ ሰው ስጦታ ይዛችሁ ለመግባት ታስባላችሁ። ምናልባት ለ10 ሰው ወይም ለ20 ሰው ሊሆን ይችላል። ቤተሰብ ቆጥራችሁ በእያንዳንዱ ሰው በቁጥሩ ልክ ነው ስጦታ ይዛችሁ የምትገቡትና ከሳምንት በኋላ አንድም ሰው አታገኙም። የእውነት ነው የምነግራችሁ። ከአንድ ሳምንት በኋላ ከጎናችሁ ማንም ሰው ነው የማታገኙት። ሁሉም ሰው ስጦታውን ከተቀበለ በኋላ ይሸሽ። ምናልባት እናት ካለች ለእናታችሁ፣ ልጅ ካላችሁ ለልጃችሁ፣ ካልሆነ በስተቀር ለአክስቴ፣ ለአጎቴ፣ ለነዛ ሰዎች የምትወስዱት ነገር ለእነሱ በጣም ቀላል ነው፣ ርካሽ ነው የሚሆንባቸው። ምናልባት እናንተ የወር ደመወዛችሁ ላይ በቃችሁ ይችላል ለዛ ሰው ስጦታ ለመግዛት። የ2 ወር ደመወዝ ጨርሳችሁ ሊሆን ይችላል። እዚህ ውድ የተባለ ሽቶ ይዛችሁ ብትሄዱ ለነዛ ሰዎች ምንም አይጠቅማቸውም። ለእናንተ ግን ቢያንስ የ2 ወር ደመወዝ ያወጣችሁት ወጪ ይዛችሁ ብትገቡ የሆነ ነገር ታደርጉበታላችሁ። እና ከሰዎች ጋር ያላችሁን ግንኙነት ዘላቂ እንዲሆን መስጠት፣ በየጊዜው ለዛ ሰው ኢንቨስት ማድረግ ሳይሆን እራሳችሁ ላይ ኢንቨስት ማድረግ ነው ያለባችሁ። እና መጀመሪያ ራሳችሁ በሁለት እግራችሁ ቆሙ። እናንተ በሁለት እግራችሁ ከቆማችሁና እንደማትወድቁ እርግጠኛ ከሆናችሁ በኋላ ከዛ በኋላ ለሰዎች መትረፍ ትችላላችሁ። 2 ዓመት የሰው ሀገር ሰርታችሁ የ3 ወር ደመወዛችሁ ላይ ለብዙ ሰው ስጦታ ይዛችሁ ሄዳችኋል። ያቺ ይዛችኋት ሄዳችኋት ብር በታክሲ በምን ታልቅና ይህን ስጦታ የገዛችሁለት ሰው እናንተን አይደለም ሊረዳችሁ ይቅርና ስትጠይቁት ደህና መልስ እንኳን በስነ ስርዓት ነው የማይሰጣችሁ። ደህና መልስ አታገኙ ከዛ ሰውና ለራሳችሁ መጀመሪያ ራሳችሁን በሁለት እግራችሁ ቆሙ። ከዛ ለሰዎች መትረፍ ትችላላችሁ።